አንዳችንም አትጨነቁም እናንተ ጋይስ። እንደኔ ተናደዳል 50,000 ሰው አዶናይ 50,000 ሰው ላይ ቁጭ አድርገህ ራስ ልበላ ነው ብለህ ትወጣለህ። ዲነር ግፍ እኮ ነው፣ ጌታን ግፍ ነው። ግፍ እኮ ነው የሰሩብን። ሊያትሰሚም ጋይስ ጮክ በየ ፈጣሪው ይበል ልንቀለው። ይሄ ነገር ይሄ ስፒከር ከኔ ጋር ችግር አለበት። እንትኑ ና እንቀላለን። አሁን ይሰማል። ቤተሰብ አሁን ይሰማል። ይሰማል ይሰማል። ምንም ግፍ የለውም። ይሰማል። ይሰማል። ከዛ 50,000 ሰው ቁጭ አድርገው ሄዱ። እግዚአብሔር ይስጣቸው፣ እግዚአብሔር ይስጣቸው አሉ። እነዛ ነገር ግን ጦር ይሄ ግፍ ነው በነገራችን ጋይስ። ጃኒ ሙሉ ለሙሉ የተቀየረችው ሙሉ ለሙሉ ማለት ነው። በጣም ነው ደስ ያለኝ እኔ ለሷ። ሙሉ ለሙሉ ነው የቀየራት። እኔ እኮ ጋይስ ብዙዎቹ የአበሻ ወንዶች እኮ እንደዚህ እኮ አይቀይሩም እኮ። እንደውም ከጠበሳችኋቸው በኋላ እኮ የሌለባችሁን ባሪ ነው ይዛችሁ የምትመጡት እነሱን ስታገኙ እኮ። ተነጫናጭ ያልነበርሽ ተነጫናጭ ያደርጉሻል። ጫቅጫቃ ያልነበርሽ ጫቅጫቃ ያደርጉሻል። የምሬን እኮ ነው። አኩራፊ ያልነበርሽ አኩራፊ ያደርጉሻል። ተገላማጭ ያልነበርሽ ተገላማጭ ያደርጉሻል። አዶናይ እኮ ይለያል። ውጭ ያደገ ልጅ ነው። ውጭ ያደገ ልጅ ጥሩነቱ ይሄ ነው። አቤት አደላችሁ ውጭ አሜሪካ ሀገር ያደጋችሁ ልጆች፣ አቤት አደላችሁ። አቤት እናንተ እዚህ ሀገር ያሉት ያለችዋን ልጅ ስትጠብሱ አቤት አደለው። እኔ ግን አሁን ምን እንደሚያሳስበኝ ታውቃላችሁ? አሁን አዶናይ ጥግ ድረስ ነው ለዚህ ልጅ ፍቅር የሚሰጣት ለጃኒ ማለት ነው። ጥግ ድረስ ማለት ነው። ምክንያቱም እንዳልኳችሁ አንደኛ ነገር ሳይጨናነቅ ምናምን ያደገ ልጅ ነው። በምቾት ያደገ ልጅ ነው። ከዛም በኋላ ደግሞ ምቾቱ ፈቀቅ ሲል ደግሞ ካናዳ ያደገ ልጅ ነው። በዛም ሆነ ምንም እንትንም ሆምለስም ሆነ ቤትም ኖረው ምንም ብቻ ከፈረንጅ ጋር ኖሯል ይሄ ልጅ እና እኛ የምናፍራቸውን ነገሮች እነሱ ኖርማል ነው አድርገው የሚያወሩት። እንደው ግን አዶናይ ያደርሃል፣ እንደው እዛ አድገሃል፣ እዛ ኑረሃል፣ እዛ ምናምን እግዚአብሔር በልጅ ይባርካችሁ፣ በልጅ ይባርካችሁ እግዚአብሔር። ልጅ በልጅነት ነው ይሄ ምንም የማያስፈልግ ልጅ በልጅነት ነው። እግዚአብሔር በልጅ ይባርካችሁ። ግን ደግሞ አንዳንድ ነገር ደግሞ ሳስብ ጃኒ የዋ ልብን ያላት ባይዘዌ ጃኒ አፍቃሪ ናት። የዋ ልብን ያላት ጌታ በጣም የዋ ልብን ያላት እና እንትናት አፍቃሪ ሴት ናት። ያርታችሁኛል። እና የሆነ ነገር አንዳንዴ ይሄ ላይክ እሷ የለመደባት ነገር አለ አክቱም ንግግሩ ምናምን እና እሱን እንኳን እያስተካከላት ነው። ሁለተኛ ነገር ደግሞ እሷ የምትናገረው ንግግር አዶናይን አይገባውም። ታውቃላችሁ አካይስ አያውቀውም፣ ያንን ነገር ቃላቶቹን አያውቀውም። እና ለዛም ነው አንዳንድ የሚያልፋት ማለት ነው። ላይክ አሁን የኛ እዚህ የኖረ ሀበሻ ምናምን ቢሆን እያንዳንዱን መልሷን ላይቭ ላይ የምትናገረውን መልስ ንግግሯን ምናምን ይተነትንባት ነበር፣ ልክ እንደ ኮመንታተሮች። ባይዘው ሀበሻ ወንድ እኮ አግብታቸዋቸው ወይ ፍቅረኛ ስታረጓቸው እኮ ኮመንት ላይ እንደሚተነትኑት እኮ ነው የሚተነተኑብን። ላያችን ላይ ቡርቅቅቅቅ የሚሉብን ጋይስ ታውቃላችሁ። ስለዚህ አያውቀውም፣ ያልፋታል ምናምን። የሆነ ጊዜ እየገባው ምናምን የሆነ ነገር ግን ሀፕን አድርጎ ቢመጡ ማለት ነው የሆነ ሰዓት ላይ አዶናይ እያደራህን እናንተ አሁን ኖርማል ነው። አሁን ቢጣሉ ራሱ እርግጠኛ ሆኜ ነው የምነግራቸው አዶናይ ላይቭ ላይ መጥቶ በቃ ተጣልተናል ምናምን ብሎ የሚናገር ነው የሚመስለኝ። ጋይስ ኖርማል ነው አለ እነሱ ጋይስ። ውጭ ለኖረ ልጅ ኖርማል ቢጣሉ እንኳን መጥቶ በቃ ተጣልተናል ተለያይተናል። ከዛም እኛ ደግሞ የዛኔ ፍምስግጥ የዛኔ ነው እንላለን ማለት ነው። አትጠብቁ። ይሄ ላይክ አሁን ተጣሉ አልተጣሉ ተብሎ ሚዲያ ላይ እንደሚሯሯጠው ምናምን ወይ ወሬ አጣርተን እንደምንሰማ አይሆንም። አይጣሉ እግዚአብሔር በማላችሁ ሰይጣን አይዋ። እንደው እንደዚህ ስል ደግሞ አንቺ ምቀኛ እንዳትሉ፣ ወሬው ለጨዋታው ድምቀት ነው እንደዚህ ያወራሁት። ግን ከተጣሉ እሱ መጥቶ በቃ ተለያይተናል ተጣልተናል ምናምን የሚል ነው የሚመስለኝ። እነሱ ጭንቃ ያውቁማ እዛ ይኖሩ ልጆች ጋይስ። ስትወዱም እንደዚህ እንደምታዩ ነው። እንቁላል ያደርገዋቸዋል። እንደዚህ ነው፣ እንደዚህ ጥርግ ነው። አንገትሽን ሳም ነው፣ እጅሽን ሳም ነው። ተንበርክኮ እንደዚህ ብዙ ነገር ሊያሳይሽ። ሲጣላሽም እንደዛው ነው። በቃ
አሪፍ ጊዜ ነበርን በቃ ምናምን የሚል ነው የሚመስሉኝ። አዎ ችግር የለባቸውም፣ ጣጣ የለባቸውም ውጭ የሚያድጉ ልጆች ጋይስ ማርያምን እንደዚህ ነው ህዝቡ ፍቅራችንን አስደምሞታል ምናምን ቢባል እንደዛ ነው የሚያስቡት ለመሰላችሁ። እነሱ እንደዛ የሚኖሩ ልጆች እንደዚህ ናቸው እግዚአብሔርን። ስለዚህም ሌላው ደግሞ በዚህ አጋጣሚ ትንሽ ደግሞ ግልጽ ስለሆኑ ነው ግልጽ ስለሆኑ ምንም ነው እኛ እንደዚህ አሁን የሌላ ሰዎችን ጸብ አሯርጠን ምናምን ነው የምንሰማው አይደል? እነሱን ግን እንደዛ አይመስለኝም። እሷ ብትጠነቀቅ እሱ በግልጽ መጥቶ የሚያወራ ኖርማል ነው። ተረድታችሁኝ ያላባባል ይሄ የሚሰጠው ፍቅር አንድ የሀበሻ እዚህ ሀገር የኖረ ወንድ ኦንላይን ላይ እንደዚህ ሲያደርግ አይታችሁ ታውቃላችሁ? ሀበሾች እኮ የሀበሻ ወንድ እኮ ጢባራም እኮ ነው ጋይስ። ፍቅሩ አፍንጫውን ሞልቶ ቢትረፈረፍ ህዝብ የተሰበሰበበት ቦታ ላይ ገርል ፍሬንዱን ምናልባት ላይክ አብሯት ሊታይ ይችላል እንጂ እንደዚህ ምናምን ብሎ እንቁላል አርግሽ አይልም እኮ። የተዋረደና የተሸነፈ ነው የሚመስላቸው ታውቃላችሁ? ይሄ ማርያምን አያረጉም እኮ እንትን አይሉም። ይሄ በህዝብ ፊት እንደዛ ያደርጉላችሁ። ይሄ ላይክ ውርደትም ነው። ይሄ ኢትዮጵያዊ ነኝ ምናምን የሚሏት ወግ አለቻችሁ አይደለ? ማድረግ እኮ ሳይኖር እኮ ሰው ፊት እኮ ሊያደርግልሽ ይችላል። ሰው ፊት ለፊት ግን አያደርጉም። ውጭ ያደጉ ልጆች ደግሞ እንደው ሞር የሚያስደስታቸው ይሄ ነው። በጣም ደስ በቃ ግልጽ ስለሆኑ ማለት ነው። እና ብዙ ነገራቸው ለኛ እዚህ ላለ ነው ወይኔ ምናምን ብለን ነው የምናየው። ገብቷቸዋል። ለእነሱ ምናልባት ይሄ ኖርማል ነገር ነው። እንደ ሚዲያ ደግሞ ብዙ ሚዲያ ላይ መጥተው እንደዚህ አይነት ፍቅር ላይክ እንደዚህ አይነት ነገር ባያሳዩ ጥሩ ነው ባይ ነኝ። ፉክክር እንዳይሆንባችሁ። ፉክክር ደግሞ የሆነ ነገር ዘለቄታ የለውም። እግዚአብሔር በመሃላችሁ ሁሌ የሚኖር አይለያችሁ። እኔ እንድትወልዱ በጣም ነው የምፈልገው እና ብዙ ግን ላይቭ ላይ ባትገላለጡ ጥሩ ነው። ላይቭ ላይ ባትገላለጡ ጥሩ ነው። አይ እንገላለጣለን ተመችቶናል ካላችሁ ግን ጥሩ ነው፣ ቀጥሉበት። እኛ በነገራችን ላይ ደስ ብሎ ነው የምናያችሁ። ደስ ብሎ ጌታ እንዴት እንደምታምሩ ብለን ነው የምናያችሁ እና ብዙ መገላለጽ ግን ጫዋያ 50,000 ሰው ሰብስበ ስትገላለጥ ከባድ ነው። ጨረሩ ለኛው እንዳልኳችሁ ደግሞ ጃኒ ናት ግንኙነቷን ደበቅ ማድረግ የምትፈልገው ካያችሁ ጋይስ አዶናይ ላይቭ ላይ ኪስ ልጥጥ ቢያረጋት ራሱ ስሜቱ ነው። ታዝባችኋል? ወሬ ያመጣዋል። የሰርግ ዘፈን ከፈቱ ዲጂዎቹ እኛ ወደናል እንኳን ሆነች ሙሽሪትዬ ምናምን እያተባለ ሙዚቃው ሲከፈት አይኗን አጉረጠረጠችው። ምን አስባችሁ ነው አለች። ይሆናል እሱ ደግሞ ገና ዘፈኑን በደንብ አልገባውም እኮ አዱኔ። አንተ እኮ ከኛ ጋር ተግባብተህ እኮ ያለው እኮ አዱኔ፣ እኛ የምናወራውን ነገር በደንብ ስለማትግባባ እኮ ነው፣ ስለማታውቁ ነው። በደንብ አይገባውም። ካለፈ በኋላ ነው የሚገባው ጋይስ። አዎ ይምሬን እኮ ነው ቤተሰብ። ካለፈ በኋላ ነው የሚገባው እንጂ ወደ እኮ አይገባውም እኮ። ዘፈኑ ምን እንደሆነ የሰርግ ዘፈን ይሁን ምን እርግጠኛ ነኝ አልገባውም። ብቻ ግን ዘፈኑ ምናምን የሚለው ነገር ብቻ የሆነ ደስ የሚል ነገር እንደሆነ ስለገባው ይሁን አለ እንጂ ይሁን አለ እኮ ይሁን እሷ እንዴ ቀይሪው ምንድነው ምናምን አለች። የሰርግ ዘፈን መሆኑን እሷ አላወቀም። ዘፈን መሆኑን ብቻ ነው የሚያውቀው። ዩ ሲ ጋይስ፣ እነዚህ ልጆች እኛ ነን የምናግባባቸው። ቤተሰብ እየነገርናቸው እንደዚህ ካልሆነ ከባድ ነው። ኤኒዌይስ ፍቅራቸው ደስ ይላል፣ በጣም ያምራል። በጣም ነው የምታምሩት። መጨረሻችሁን መድኃኒዓለም ያሳምርላችሁ፣ ከኛ ይሄን ይጠብቃችሁ። አደራህን መድኃኒዓለም። እንደው እኔ አሁን የተናገርኩትን በክፋት እንዳይወስዱብኝ እነዚህ ጠምዛዞች። መቼም እኔ ላይ መጠምዘዝ ይወዳሉ ወይ ኩላ ቤተሰብ እንመጣለን። ደግሞ ስለ ትናንትና ነው ላይ ደግሞ እንመጣና እናወራለን ጋይስ። የአዶናይ ታሪክ ይበቃናል። አዶናይና ጃኒ በቃችኋል። ፉክክር አደረጋችሁት። በቃ ተፎካከሩ። በቃ አቁሙ። እንቀጥላለን። ትናንትና ጆን ሪካርዱን ሰበራ። ባይ ዘ ወይ ፉክክር ስለሆነ ነው። ተረድታችሁ? ያ ጆን ሁሉም ይወዱታል። ሁሉም ሰው ይወዳል። ልጅነት አለበት ምናምን ተወዳጅ ነው።
ፐርሰናል ባህሪውም ደግሞ የዋ ነው ምናምን። ሁላችንም ነው ደስ ያለን፣ ሁላችንም ነው የተደሰትነው እዚህ በመድረሱ በመምጣቱ ተቀይሮ ተለውጦ በመምጣቱ ማምን ደስ ያለን። ትናንትና በጣም ደስ ይሉ ነበረ። የሆነ ነገር ጭንቅላቴን በጣም ረብሾታልና ላውራው አላውራው እያልኩ ከራሴ ጋር ግብ ላይ ነው። ልበለው አልበለው እያልኩ ከራሴ ጋር አውሪው ከአንዳንድ አፌ ላይ አውሪው ጉርሬ እኮ ነው የሚቆሙት። ጋይስ አውሪው አውሪው ነው። በነገራችን ላይ ጆን ንግግር አይችልም። ልጅነትም አለ እንዳልኳችሁ ነው ምናምን ንግግር አይችልም፣ ግን አስተዋይ ነው። እኔ እውነት ለመናገር እኔ አሁን ላይ ናዮና ጆን ዳንኤል አብረው ቢሆኑ ወይም ደግሞ አብረው ቢቀጥሉ በጣም ደስ ከሚሏቸው ሰዎች መካከል አንዷ እኔ ነኝ፣ እግዚአብሔር በሚያውቅ። ምክንያቱም በቃ አንዳንዴ ሁሌ ልጅነት የለም፣ ሁሌ ላይክ እየፎገሩ መኖር የለም። እና ደግሞ በቃ ሳይታሰብ የሆነ ሆነው ሁሉ ነገር ሆኖ በቃ ሁሉ ነገር ተፈጥሮ ልጅ አፍርተዋል። ባይለያዩ አብረው ቢሆኑ በጣም ደስ ይለኛል። አይሰማም? ቤተሰብ አይሰማም? ጋይስ ቤተሰብ አይሰማም?